ልብስናት እዚህ ጋር ትሆን ማለት የእርሱን ድምፅ ለመቅረጽ ያመጣባት ናት። ብዙ ሰዎች ስጦታ ስለሚሰጡ ለፕሮፌሰሩ ለዛ ወየነው እንጂ ለሌላ አይደለም። እንግዲህ ዛሬ ከእርሱ ጋር አንዳንድ ነገር እንነጋገራለን። እሺ ፕሮፌሰር፣ እኔ ስሙትን አውቃለሁ። እርሱ ግን ለአድማጮቻችን ስሙትን ቢገልጹልን። የኔ የራሴ የተወለድኩት ጅማ ሞላሌ የሚባል ቦታ ነው። የአባቴ ወንድም አጎቴ መኪና ላይ ሆኖ ወደ አዲስ አበባ ታሞ ሲመጣ እጅግ የሚጸጽትሽ ነገር ያገኛት አራስ ልጅ ብዙ ጊዜ ይነግረኝ ነበረ። ስሞትን እኮ ነው ያልኩት እኮ ስሜን ከማወቅሽ በፊት የአካባቢን የቤተሰቤን ኢንቫይሮንመንቴን ማወቅ አለብሽ አይደል እንዴ? ፕሮፌሰር እንዲሁ ዝርግፍ ገነፈለ እንዴ? ዝርግፍ አያደርግምሽ። ይቅርታ ፕሮፌሰር። ይቅርታ ማድረግ አለብን። ይቺ ምድር የይቅርታ እርዝ ነች ይላሉ። ለምንድን ነው የማንግባባው? እኔ ለማለት የፈለኩት ነገሮችን አስሬ ከማውራት ቴኗን ቴንቶ እያልን ዘርዝረን ብናወራው ምን አለ? ለማለት የፈለኩት በቀጥታ ወደ ጥያቄ እንግባ ነው። እሺ ስሞትን በስተመጨረሻ ይገልጹልናል። በቀጥታ ወደ ጥያቄው እንግባና በአሁን ሰዓት ስላለው የኢኮኖሚ ግሽበት ያሉትን አስተያየት እንዲሰጡኝ። ድገኙ። በአሁን ሰዓት በሀገራችን ኃይለኛ የኢኮኖሚ ግሽበት አለ እና ለምሳሌ ጤፍ በኩንታል አንድ ኩንታል 1200 ብር ገብቷል። ስንት አልሽኝ? 1200 ብር ገብቷል። አንድ ኩንታል ማለት ነው። አንድ ኩንታል 1200 ብር ገብቷል። 1200 ብር። ይህ ሊሆን ይችላል። 100 ኦኬ 2325 ምንድን ለአነስተኛ ቤተሰብ ከሆነ ይቅርታ ፕሮፌሰር ትክክል ነው። ያው ካላመንሽ እንደምሪው አንቺ ከሂሳቡ ይመጣልሻል። እንደዚህ ነው የሰራነው። በሚገርም ሁኔታ ከጥራጥሬ አንስቶ እስከ ተለያዩ ሸቀጣ ሸቀጦች ድረስ የዋጋ ንረት አለ። ለምሳሌ ጤፍ በኩንታል አንድ ኩንታል አንድ ቆዩ ስላለምን ታየሽ የእርሶ ቢሮ አይደለም እንዴ? በምሳሌ እያስረዳሁሽ እኮ ነው። የኑሮ ማቆልቆል የግድ ቻርተር ማሳየት የለብንም እንጂ ላስረዳሽ እችላለሁ። ቀጥይ። ጤፍ አንድ ኩንታል 1200 ብር ገብቷል። 1200 ነው የገባው በኩንታል። ለምን በማዳበሪያ አይገዙ? ኩንታል ላይ ዘላችሁ ከምትገቡ ተመሳሳዩን ዘንጋዳ ወይ እንትን ይሄ አገዳ ራሱ ጥሩ እኮ ነው። አንጀት ያዝ ያደርጋል። በዚህ በተለይ ለቫይታሚን ሲ ጥሩ ነው። ለምን እንዲህ ሊሆን ቻለ ነው ጥያቄ። እሱም ፈጣሪ ነው የሚያውቀው። ቆይ እርስዎ ኢኮኖሚስት አይደለም እንዴ? አዎ። ታዲያ ለምን አስተያየቱን አይሰጡኝም? በሞቃታማ የአየር ጊዜ ውስጥ የሚፈጠር ነው ይሄ ነገር። በእውነቱ የዱር እንስሳት እዚህ ላይ ተጽዕኖ ሊያደርጉ እሱ ይችላል። እንዴት? አሁን የዱር እንስሳ ስንል ላም፣ በሬ፣ የጋማ ከብት፣ ውሻ አለ። እንደገና ደግሞ ከበራሪ እንስሳቶችም ድመትን ብንጠራ ተራማጅ አለ። አሁን ተራማጅ እንስሳ ምንላቸው አዞ ምናምን አሉ አይደል እንዴ? ከእነሱን አሁን ለእያንዳንዱ ቤተሰብ ልናስረክብ በፈቃደኝነት ተነስተን ነበር። ሰዎች ሲሉ እንስሳቶች እንዲያሉ ምን ማድረግ አለብን? ይህንንም ለሚመለከተው ክፍል ለሜትሮሎጂ ልከናል። አሁን ይሄ እኔ ከጠየቅኩት ጋር ምን ያገናኘዋል? እንዴት? የጥያቄው መንገድ ነው። እንዴት አይገናኝ? ፕሮፌሰር መባላችን ለዚህ ነው። እሺ፣ በአሁኑ ሰዓት የስልክ፣ የውሃ፣ የመብራት ፍጆታ ህዝቡን በጣም እያማረረ ያለ ጉዳይ ነው። ይህንንስ እንዴት እርሱ ይመለከቱታል? ይህ ነገር በቀጥታ የሚመለከተው ፍርድ ቤት የሚመለከተው
እንዴት? ይሄንን በቀላል ነገር መፍታት ይቻላል። በመስኖ ውሃው ማለት ነው። ውሃውም በመስኖ መብራቱንም በመስኖ ሻወርም በመስኖ መጠቀም እንችላለን። በኤክስቴንሽን መጠቀም ይቻላል። ሌላው ግን እኔ የምልሽ ይሄ በስልክ በማማረሩ አሁን ልንቀይራት እንዴት አሰራራችንን አሁን ትልቁንም ትንሹንም አንቱ የምትለው 904 አለች አይደል? ያሉት ቀሪ ሂሳብ የምትል አሁን እኔን አንቱ የምትለኝ እሷ ብቻ ነች። ማንም አንተ ነበር። አሁን 904 ያሉት ቀሪ ሂሳብ ብላ ዘላ ስለምትናገር ህዝቡ ውስጥ ተጽዕኖ ሊያሳድር ይችላል። ይሄን ነገር ካሰብንበት በኋላ የራሳችንን ዘዴ በመጠቀም ወንድ አስገብተናል። ወንዱም ዘሎ ያሉት ቀሪ ሂሳብ አይደል እዚህ ባንቺ ወንበር ላይ ማስቀመጭ ማክሬ ላኳት። ገና ስትነኪ 904 ቁጭ በል ነው የሚልሽ። ገንዘብ ኃላፊ ጠሪ ነው ያሉት ቀሪ ሂሳብ ይህን ያህል ነው። እዚህ አካባቢ ክፍት የስራ ቦታ አለ ብሎ እንዲህ የሚናገር ነው ያስብ። ራሱ ከአቅሙ ጋር ሰው እንዲኖር አሁን አሉ የማይፈቅድላቸው የ25 ብር ካርድ የሚሞሉት የ100 ብር ቢሞላ ወደ ላይ አገረሸኝ ሊል ይችላል እሱ። እሺ ወደ መጨረሻው ጥያቄ ልግባና በአሁኑ ሰዓት የነዳጅ ዋጋ አንዴ ከፍ አንዴ ዝቅ ይላል። ይህንን እርሶ እንዴት ይመለከቱታል? በብዛት ከተማ ውስጥ የሳይክሎች መብዛት በተለይ ፎኔክስ ሳይክል እዚህ ሀገር ውስጥ ከመጣ በኋላ እንዲህ አይነት ነገሮች ታይተዋል። አንዳንድ ምግቦችን ሳናበስል መብላት ያም ጥሩ ነገር የሚሆን ይመስለኛል። እንዴት ምን ነው እሱን ለመቀየር የቦቴዎቹን መኪና ከይሄ ምንድነው ከጋቢና በላይ ወይ ከእንትን በላይ ቀለማቸውን መቀየር አካሄዱን እኮ መለወጥ ነው። በአስፋልት በኮረኮንች ስቴጅ የምትፈጥኝ መልሽልኝ እስቲ ይሄንን ይሽ እነዚህ አማራጭ ሲቀርቡልሽ በቆምስ ብለሽ ማሰብ። እሺ የህዝብ ቁጥር መብዛቱ ለኢኮኖሚው ግሽበት ትልቅ አስተዋጽኦ አለው ብለው ያምናሉ? ይሄኛውን በእውነቱ የሚያውቀው ነገር የለም። ይህንን የሚመለከተው የሴራሚክ ስራ ሴራሚክና ጂፕሰን ነው የሚመለከተው። አሁን ለምሳሌ ድፍን ብሎኬት ስንት ገባለት ይቻላል? የኢኮኖሚ ግሽፈት ሌላ፣ የህዝብ ግሽፈት ሌላ፣ እዚህ ጋር ያለው ሽንፈት ሌላ። ይቅርታ ሁሉንም በየአይነት አድርገሽ መዘርዘር ትችያለሽ። ከጠየቁት አንዳችሁንም አልመለሱልኝም። እንዴ በእርግጠኝነት በስልክ ከእርሶ ጋር ነበር የተነጋገርኩት? አዎ እዚህ ቢሮ ውስጥ ማን እንግዲህ ደርብን አይደለም ያናገርሽ። ምንም ምላሽ አላገኘሁም ፕሮፌሰር፣ በጣም አዝናለሁ። አይ ምንም አይደለም። ከልጅነቴ ነው ሁሉም ሰው ምንም ይለኝ። እናቴ ራሱ ጎሸሙ ትለኝ ነበር። ማርሙ የህናት ቦር 365 ኩርኩም ያካደገ ነው። የተገረፍክበት አርጩሜ በአሁን ሰዓት ቢኖር 7-8 ኔትወርክ ይሰራል ቢቀጣጠል ብላኝ። በማንኛውም አመሰግናለሁ። ምንም አይደለም። እንግዲህ ሞቅ አድርገሽ ጻፊልኝ አይደል? እንደጠበቅኩት አላገኘሁትም በእውነት አልፎ እንግዲህ ሞቅ አድርገሽ ጻፊልኝ። እሺ ለማንኛውም ቴንክ ዩ። ምንም ችግር የለም። ትኩስ ነገር ይምጣልሽ። አመሰግናለሁ። እሺ በዛው ሞሉ ያው